ውሳብ ጋይስ እንኳን ደህና መጣችሁ ወደ ኢሚር ክሪፕቶ የዩቲዩብ ቻናል። ምንም ዝባን ኬሳና በዛ ቀጥታ ወደ ቪዲዮ ነው የምንሄደው። እንደምታውቁት ሶሚኒያ ቴስትኔት ከተጀመረ ትንሽ ቆየት ብሏል። እስቲል ግን እርሊ ላይ ነው ያለነው። በቀን የሆነ አክል ትራንዛክሽኖች መስራት ከቻላችሁ ዋሌታችሁን ታፕ ላይ ማድረግ ትችላላችሁ። የነዛን ነገሮች አሁን ከታች እስከ ላይ ጀምሮ ጋይድ አደርጋችኋለሁ። ስክሪኑ ላይ እንደምታዩት እዚህ ላይ ትመጡና በቅድሚያ የምታደርጉት ዋሌታችሁን ነው ኮኔክት የምታደርጉት። ዋሌታችሁን ኮኔክት ካደረጋችሁ በኋላ እዚህ ጋር የምታዩትን ትነኩታላችሁ። የመጀመሪያው ስቴፕ ነው ይሄ። ከዛ ከመጣችሁ በኋላ ሎጊን ስትሪክ ሚለውን ጄም በየቀኑ እየመጣችሁ ዴሊ ቼክን እንደማድረግ ማለት ነው ነካ ታረጉታላችሁ እየመጣችሁ። ኢንደ ኔክስት ምንድነው የምታደርጉት? ሶሻል ሚዲያችሁን ኮኔክት ማድረግ ነው። ዲስኮርድ፣ ቴሌግራም፣ ትዊተር። ልብ ካላችሁ ዲስኮርድ፣ ትዊተር ክፈቱ። ምክንያቱም ቴስትኔት ፕሮጀክቶች ላይ በጣም አስፈላጊ ነገር ነው። ኮኔክት ካደረጋችሁ በኋላ ወደ ካምፔኑ መመለስ ነው። እዚህ ጋር ደግሞ ዩዘርኔም ዝም ብላችሁ ማንኛውም ስም አስገብታችሁ ሴቭ በሉት ዩዘርኔም ይሰጣችኋል ማለት ነው። ከዛ በኋላ ጀስት ባክ ታረጋላችሁ ወደ ካምፔኑ ተመለሳላችሁ ማለት ነው። እነዚህ ሁሉ ሊንኮች ቴሌግራም ቻናሌ ላይ ለቀላችኋለሁ። ኢሚር ክሪፕቶ ላይ ገብታችሁ ታገኙታላችሁ። ከዛ እነዚህ ናቸው የምታዩቸው ናቸው ካምፔኖች። አንዳንዴ ኔትወርክ አዛ ያደርጋል። ያው ቴስትኔት ነው። እየጠበቃችሁ ታግሳችሁ ለመስራት ሞክሩ። እሺ፣ ከነዚህ ውስጥ እነዚህ ከምታዩቸው ካምፔኖች ውስጥ አንዱን ወይም ሁለቱን ሰርተን እንዴት እንደምሰራቸው አሳያችኋለሁ። ላይክ ፎሎ ማድረግ ምናምን ያን ያህል የተካበደ ነገር የለው። ቀለል አድርጋችሁት አሁን ይሄ የመጀመሪያውን እንምረጥና እንግባ። ቴስት አብዛኞቹን ሰርቻቸዋለሁ። ላይክ አሁን ይሄን በምሰራበት መንገድ ነው ሌሎቹንም የሰራኋቸው። ምንም የሚከብድ ነገር የለው። በቅድሚያ እንደመጣችሁ ኩዌስቱን ይዩት። እዚህ ጋር 1 2 3 ሚለውን ማለት ነው። እዚህ ጋር አሁን ዙም ማድረግላችሁ የመጀመሪያው ፎሎ ማድረግ ነው። ከዛ አንድን ትነኩትና እዚህ ጋር መረጃ ያመጣላችኋል ከጎን ማለት ነው። ፎሎ እንድታደርጉ ይጠይቃችኋል። ሊንኩንም ያስቀምጥላችኋል። ትነኩታላችሁ ሊንኩን ማለት ነው። ፎሎ ለማድረግ ስትነኩት ወደ ትዊተር ይወስዳችኋል ማለት ነው። ትዊተራችሁን ኮኔክት አድርጋችኋል። ኮኔክት ካረጋችሁ ደግሞ ፎሎ ሳታደርጉ ብትመለሱ ያውቁባችኋል። ፎሎ አድርጋችሁ ተመለሱ። ባክ በሉና ከዛ ቬሪፋይ ትሉታላችሁ። ቬሪፋይ ፎሎ አክቲቪቲስ ትሉት ቼክ ያደርግና ከሰራችሁት ሰክሰስፉል ይላችኋል። ልክ እንደኔ ማለት ነው። አሁን የመጀመሪያውን ጨረስን ማለት ነው። በጣም ኢዚ በሆነ ዌይ ኦኬ። ከዛ ምንድነው የምታረጉት? ሁለተኛውን ለመስራት እንሄዳለን። ዲስኮርድ ነው ጆይን አድርጉ የሚለው። ዲስኮርድን ጆይን ለማድረግ መሞከር ማለት ነው። ከዛ ተነኩታላችሁ ሊንኩን ላይክ ተመሳሳይ እንትን ማለት ነው። ኦኬ፣ ኔትወርክ እያዛገ ነው መሰለኝ። ኔትወርኩ እያስቸገረ ነው። ያ አንዳንዴ እንደዚህ ያዝጋችኋል ዲስኮርድ ምናምን ሲሆን ወይ ቪፒኤን ማብራት ወይ ማጥፋት እየተጠቀማችሁ ከሆነ እና ምንም ችግር የለውም። በቃ ላይክ ምንድነው የምታደርጉት? ሲሰራላችሁ የዲስኮርዱን ላይክ ለኔን ያስቸግራችሁን በእርግጠኝነት ወደ ሶስተኛው ታስክ እንሂድ። ዲስኮርዱን ጀስት ጆይን አድርጋችሁ ተመልሳችሁ ቬሪፋይ ስትሉት ይሰራል። ሶስተኛው ላይ እንሂድ። ሪትዊት እና ላይክ አድርጉ ነው የሚለው ትዊተር ላይ። ትዊተር እየሰራ ስለሆነ ወደ ትዊተር እየሄድን እንትን እንበል። ላይክ እና ሪትዊት አድርጉ ነው የሚለው። ትመጡና ላይክ ታረጋላችሁ፣ ሪትዊት ታረጋላችሁ። በጣም ቀላል ነገር ማለት ነው። ወደ ሶሚኒያ ተመልሳችሁ ቬሪፋይ ትሉታላችሁ። ኮኔክት ስላደረጋችሁ ስለሚያውቁት ሰክሰስፉል ያደርግላችኋል ማለት ነው። የመሀልኛውን ታስክ ልክ በዛ ወይ ዲስኮርድን ኮኔክት አድርጋችሁ ጆይን አድርጋችሁ ስትመጡ ልክ ቬሪፋይ ስትሉት ይሰራላችኋል። ያ እየሰራ አይደለም፣ ይሄው እየሞከርኩት ነው። ለእናንተ ይሰራላችኋል። ለኔ አይ ቲንክ ኔትወርኩ ያዛገኝ ስለሆነ ነው። እሺ፣ እዚህ ጋር ያለው ነገር ጨረስን። ይሄንን ሶስተኛው እንደጨረሳችሁ 55 ፖይንት ይሰጣችኋል ማለት ነው። ሶስቱንም ለመጨረስ ሞክሩ እናንተ። እኔ ሲሰራልኝ ተመልሼ እሰራዋለሁ ማለት ነው። በቃ ላይክ እነዚህ እንዳለ የምታያቸው ታስኮች እኔ የጨረስኳቸው
ልክ በእንደዚህ አይነት መንገድ ነው የጨረስኳቸው። እየገባችሁ መስራት። ልክ አሁን ለምሳሌ ይኸው እዚህ ጋር አሁን ዲስኮርድ ጆይን ብያለሁ፣ የመሃሉ ማለት ነው። ፎሎ አድርጌ ሪትዊት አድርጌ ያሉ ተመሳሳይ ነገር ከሆኑ አይነት ታስክ ጋር ማለት ነው እየሄዳችሁ ቀለል አድርጋችሁ መስራት። እዚህ ጋር እነዚህን ኮኔክት ማድረጋችሁ እንዳትረሱ። ምክንያቱም ኮኔክት ካላደረጋችሁ እነዛ ታስኮች ላይ መስራት ስለማችሉ በቅድሚያ የምታደርጉት እነዚህ ዲስኮርድ አካውንት እና ትዊተር ከከፈታችሁ በኋላ ኮኔክት ማድረግ ማለት ነው። ከዛ ወደ ቀጣይ ስራችን ኢሜል ክሪፕቶ ላይ እንሄድና ተመልሰን ወደ ሶሚኒያ ቴስትኔቱ እንሄድ። ጀስት ሊንኩን ትነኩታላችሁ፣ ትመጣላችሁ። እዚህ ጋር ኮኔክት ማድረግ ነው። እኔ ዲስኮኔክት ላድርገውና እንደገና ኮኔክት። እናንተ ስትመጡ እንዲህ ነው የሚያሳያችሁ። ሜታ ማስክ ትመርጣላችሁ። ከዛ ሜታ ማስካችሁ ላይ ኮኔክት ማድረግ ያው ለእናንተ ሲሆን አፕሩቭ ኔትወርክ ምናምን ይላል። እሱን ሳይን በሉት። ተገናኘ ማለት ነው። ከዛ እዚህ ጋር እንደመጣችሁ ምንድነው የምታደርጉት? ሪኩዌስት ቶክን ሚላል ኔትወርኩ አድ ማድረግ ትችላላችሁ። አድ ካላደረጋችሁት ሪኩዌስት ቶክን ማለት ፎሴቱን መቀበያ ማለት ነው። ስራ ለመስራት ስትነኩት አብዛኞቻችሁ ውስጡ ላይ ዶላር ከሌለው አይሰጣችሁም። ፎሴት መቀበያ ሌላ ቴሌግራም ላይ መንገዶች አሉ፣ ፎሴት እንዴት እንደምትቀበሉ ማለት ነው። እነሱን አሳያችኋለሁ። ላይክ እዚህ ላይ ዶላር ከሌለው እንደ ቦት ስለሚያያችሁ የእናንተ አድረስ ፎሴታን ልክም አይነሽት ይሏችኋል። ጀስት እናንተ ምንድነው የምታደርጉት? እዚህ ሜታ ማስካችሁ ላይ ትሄዱና አድረሳችሁን ኮፒ ታደርጉታላችሁ። እዚህ ላይ ካልሰጧችሁ፣ ከሰጧችሁ እሰየው ስሩ። ትሄዱና ላይክ እነዚህ የፎሴት ሊንኮች ለቅቄላችኋለሁ። አሁንም ድጋሚ ለቅላችኋለሁ። ከዛ ፎሴት ትሬድ ቦት ሚለው ላይ ትሄዳላችሁ። ከዛ ብዙ አይነት ፎሴት ነው የሚሰጡት። ከዛ ሶሚኒያ ሚል አለ እዚህ ጋር ሻነን ኤስቲቲ ሚለው ማለት ነው። እሱን ቹዝ ታደርጋላችሁ። ከዛ አድረስ እንድትልኩ ይነግራችኋል ማለት ነው። ፔስት ማድረግ ነው እዚህ ጋር መታችሁ የእናንተን አድረሳችሁ የዋሌታችሁ አድረስ ማለት ነው። ፔስት ታደርጉትና ኦኬ ተሳሳተ ነው ኮፒ አላረኩትም ነበር ማለት ነው። በስነ ስርዓት ኮፒ አድርጉት። እኔ እዚሁ ስላለ አድረሱ ኮፒ አደርገዋለሁ እዚሁ። ከዛ ፔስት፣ ከዛ ሴንድ ስትሉት ቶክን ይልኩላችኋል ማለት ነው። ቀጥታ ፌክ ቶክኑን ይልኩላችኋል የምትሰሩበት ፓርቲሲፔት የምታደርጉበት። ይኸው ደህና ላይ ማለት ነው። አሁን ወደ ብራውዘሩ መለስና ቶከን አግኝቻለሁ ማለት ነው። አሁን መሰራበት ቶከን አግኝቻለሁ። ሜታ ማስካችሁን ገብታችሁ ቼክ ማድረግ ትችላላችሁ። የሆነ አክል ቶከን ይልኩላችኋል። 0.01 ነው ምናምን ነገር። አሁን እዚህ ጋር ነው የምትሰሯቸው ስራዎች። የመጀመሪያው ስዋፕ ማድረግ ነው። ስዋፕ የሚለውን ትነኩታላችሁ። እናንተ እዚህ ጋር ሚንት ኒድ ሰም ቶከንስ የሚለው ላይ እኔ ሚንት አድርጌያለሁ። ፒንግ እና ፖንግን ሚንት ታደርጋላችሁ። በቅድሚያ ለመስራት ሚንት የሚላለ ስትነኳቸው ጀስት እንትን ትዊተር ምንድን ነው ሜታ ማስካችሁ ላይ ሳይን እንድታደርጉ ይጠይቃችኋል። ሳይን አድርጋችሁ እንትን ማለት ነው። እኔ ስዋፕ ላድርገው 300 ፒንግን ወደ ፖንግ ስዋፕ አደርጋለሁ ማለት ነው። ከዛ ሜታ ማስካችሁ ላይ ሲመጣ ጀስት ኮንፊርም እያደረጋችሁ እንትን ማለት ነው። በቃ አንዴ እንደዚህ ስታደርጉ ትራንዛክሽን እየፈጠራችሁ ነው ማለት ነው። ሶሚኒያ ቴስትኔት ላይ ይሄ ነው ቴስት ማድረግ ማለት። ከዛ ፖንግን ወደ ፒንግ ቀይራችሁ እንደገና በሆነ አክል መጠን ይሄንን እየተመላለሳችሁ መስራት ላይክ በቀን አንዴ ምናምን እየመጣችሁ መስራት በጣም ቀላል ነገር ማለት ነው። ከዛ ላይክ እንደመሰላችሁ ብዙ ቴስትኔቶች ምሰሩ ከሆነ በቀን 20-30 ደቂቃ ብትሰጧቸው ይበቃችኋል። ክሬት ቶከን ሚላል እዚህ ጋር ዝም ብለን እኛ ስሙን ኢሜል ክሪፕቶ እንበለው። እናንተም በስማችሁ በፈለጋችሁት ነገር ቶከን ክሬት ማድረግ ማለት ነው። ከስር ቶከን ቲከሩን ታስገቡና ክሬት ቶከን ትሉታላችሁ። ከዛ እንደገና ኮንፊርም ማለት ነው። በቃ ስራዎች ምሰሩት ሜታ ማስካችሁ ላይ ነው። አሁን ሉክ ተመልከቱ። አሁን 3 ትራንዛክሽን ፈጸምን ማለት ነው። አሁን በዚህ ደቂቃ ብቻ። ከዛ ምንድነው የምታደርጉት? እዚህ ጋር ሴንድ ቶከንስ የሚለው ላይ ትመጡና
የሆነ አክል 0.000 ምናምን 1 3 ምናምን አድርጉትና ለሆነ ሰው ቶክን መላክ ነው። ይሄም የስራው አንድ አካል ነው። ገብቷችኋል? ራንደም አድረስ ወይም ለሶሚኒያ ቲም ትልካላችሁ። እኛ ለአንድ ለሶሚኒያ ቲም እንላክ። እዚህ ጋር አንዱን ሰሌክት በሉትና ጀስት ሴንድ ስትሉት እንደገና እንደተለመደው ሜታ ማስካችሁ ላይ ትራንዛክሽን ያመጣል። ኮንፊርም ትሉታላችሁ። የሚቀንሰውን እዚህ ጋር ይጽፍላችኋል። እሱን አንብባችሁ ምናምን ኮንፊርም ማለት ነው። ይሄንን ደጋግሞ መስራት በቃ ቴስትኔት ማለት ይሄንን እየደጋገማችሁ መስራት። ከዛ እንደገና ወደ ኢሜል ክሪፕቶ ትሄዳላችሁ። የመጨረሻው ስራ የሚሆነው ፈን መላክ ነው። ይሄንን ሊንክ ትነኩታላችሁ። አሁን ክሊክ ያደረኩበትን ማለት ነው። ትነኩና ትሄዳላችሁ። እዛ ሶሚኒያ ላይ በቃ የአሁኑን እየተመላለሳችሁ መስራት። ፎሴት ሲያጥራችሁ ቴሌግራም ቦቶች ላይ ፎሴት መውሰድ፣ ቴሌግራም ቦቶቹን አስገባላችኋለሁ። እዛ መውሰድ የመጀመሪያ የኤክስፒ ስራ መስራት ነው። እንደመጣችሁ እዚህ ዋሌት ኮኔክት ታደርጋላችሁ። ምን ዋሌት? ሜታ ማስካችሁን መሰሩበት ማለት ነው። እነዚህ ሁሉ ኢኮሲስተሞች አሉት። በቃ የሶሚኒያ ስራ ናቸው። ዴይሊ የመጣችሁ ምሰሯቸው ማለት ነው። በሁለት ቀን አንዴም ሊሆን ይችላል። እዚህ ጋር እንደምታደርጉት የሆነ ቀልድ ነገር ትልካላችሁ። ማንኛውም ጽሁፍ ጀስት ትጽፉና ሴንድ ስትሉት ሜታ ማስካችሁ ላይ ትራንዛክሽን ይጠይቃችኋል። እንደተለመደው ትራንዛክሽኑን ኮንፊርም ማለት እና ጋይስ እስካሁን ያወራነው ሀሳቦችን ጠቅለል ለማድረግ ያህል ቴስትኔት ማለት እንደዚህ ነው። በቃ የሆኑ ኢኮሲስተሞችን ቴስት ማድረግ፣ ሜንት ማድረግ፣ ስዋፕ ማድረግ ምናምን። አሁን ያሳየኋችሁ ሶስቱን ቦታ እየሄዳችሁ አንዱ ላይ ስዋፕ አንዱ ላይ ሜንት እያደረጋችሁ ትራንዛክሽናችሁን ከፍ አድርጋችሁ ፕሮጀክቱ ሲለቀቅ ሪዋርድ ትደረጋላችሁ ማለት ነው። ቀለል ለማድረግ ያህል። በተረፈ እንደዚህ አይነት ቪዲዮዎች ከዚህ በኋላ ሰራላችኋለሁ። ይህን ቻናል ሰፖርት አድርጉ። እስከ ቀጣይ ቪዲዮ ሰላም ሁኑ።